እግዚአብሔር እንደዚህ አለ፣ የመስዋዕቱን በግ እኔ አዘጋጃለሁ፣ አትፍሩ እግዚአብሔር ብሎናል። ሲያልፈራም በሉ የመስዋዕቱን በግ በሉ እስቲ እግዚአብሔር ያዘጋጃል በሉ። ክብር ለኢየሱስ ይሁን። ጌታ ይባረክ። ሃሌሉያ። ስለዚህ እግዚአብሔር የሚያዘጋጅ አምላክ ነው። ለሕይወታችን፣ ለኑሯችን፣ ለዘመናችን የሚሆነውን ነገር ሁሉ እግዚአብሔር ያዘጋጃል። ኢየሱስ ያድናል። እዚህ ቦታ ላይ ለይስሐቅ ግራ ገባው። የት አለ በጉ አለ። ስታይ በግ የሚባል ነገር የለም። እንጨት ይዟል፣ ብላ ይዟል፣ እሳት ይዟል። ማን ይሰዋል? ከየት ይወሰዳል? ምን ይሰዋል? ምን ይታረዳል? በግ የሚባል ነገር ምንም ነገር አይታይም። ስለዚህ የመንፈስ ዓይን ስላልተከፈተ ለልጁ ግራ ገባው። የት አለ? ከወትሮ የኛው መስዋዕት ይለያል። አባቴ ሆይ የት አለ? እግዚአብሔር አለ በሉ። እግዚአብሔር ያዘጋጃል። ክብር ለኢየሱስ፣ ክብር ለኢየሱስ። ሃሌሉያ፣ ሃሌሉያ። ይህንን በአዲስ ኪዳን የእግዚአብሔር ቃል ሲናገር ክርስቶስ እንደሆነ ለበጉ የተዘጋጀው ይስሐቅ እንዳይታረድ ነው። ዛሬ ግን እንዳንሞት እንዳንጠፋ እግዚአብሔር በጉን ኢየሱስን ልኮልናል። ኢየሱስ ያድናል። ሃሌሉያ። ምሳሌው የይስሐቅ ምሳሌ፣ የበጉ ምሳሌ ኢየሱስ ነው ይላሉ። ክብር ለኢየሱስ ነው። ሃሌሉያ። ዮሐንስ ወንጌል ምዕራፍ 1:29 ላይ ዮሐንስን በማግስቱ ኢየሱስ ወደ እርሱ ሲመጣ አይቶ እንዲህ አለ፣ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ አለ። በግ የሚል ብዙ ቦታ ላይ አለ። በግ፣ የእግዚአብሔር በግ። ቁጥር 36 ላይ ዮሐንስ አሁንም ኢየሱስንም በዚያ ሲያልፍ አይቶ እነሆ የእግዚአብሔር በግ አለ። የማን በግ ነው? የእግዚአብሔር በግ ነው። መንፈሳዊ ዓይኑ ስለተከፈተለት ይህ ሰው በግ እንደሆነ። ለምንድን ነው በግ የተባለው? ኢየሱስ በጉ የዋየ ስለሆነ ነው። በግ ስታረድ ራሱ አይጮህም።